ሰላም እንዴት ናችሁ? በሌላ ታይትል መጥቻለሁ ቤተሰብ። ኦኬ ዛሬ የምናየው ፋሚሊ ሪሌሽንሺፕ ነው። እስኪ አብራችሁን ቆዩ። ፋሚሊ ሪሌሽንሺፕ ኦኬ ፋሚሊ ሪሌሽንሺፕ ላይ መጀመሪያ ላይ ምን አለ? ማዘር እንደ ፋዘር አለ። ማዘር አለች፣ ከዛ ደግሞ ፋዘር አለ። ሁለቱን አንድ ላይ በእንግሊዝኛ መናገር ስንፈልግ ሁለቱ አንድ ላይ ምን ይባላሉ በእንግሊዝኛ? ፓረንትስ፣ አባትና እናት ፓረንትስ። ይሄ አንድ። ኦኬ ሁለተኛ ላይ ደግሞ ምን አለ? ሃስባንድ ኤንድ ዋይፍ፣ ባልና ሚስት ሲሆኑ፣ ባል ሲሆን ሃስባንድ ይባላል፣ ሚስት ስትሆን ደግሞ ዋይፍ። ሃስባንድ ኤንድ ዋይፍ ደግሞ አንድ ላይ በጋራ ምን ይባላሉ? ስፖዝ ይባላሉ፣ ባልና ሚስት። ኦኬ ስፖዝ የሚለውን ቮካብላሪ ከተጠቀምን ወይ ባል ወይ ሚስት ሁለቱንም ተክቶ የሚሰራ ነው። ኦኬ ሶስተኛ ላይ ደግሞ ብራዘር ኤንድ ሲስተር። ፋሚሊ ሪሌሽንሺፕ ላይ ሶስተኛ ላይ ያለው ደግሞ ብራዘር ኤንድ ሲስተር። ብራዘር ወንድም፣ ከዛ ደግሞ ሲስተር። ብራዘር ኤንድ ሲስተር ሲሆኑ ደግሞ ሲብሊንግስ ይባላል። ሲብሊንግስ። ኦኬ ፎር ኤግዛምፕል ሃው መኒ ሲብሊንግ ዱ ዩ ሃቭ ቢባል ስንት ወንድምና እህት አለ ነው። ሶ ቦዝ ብራዘር ኤንድ ሲስተር የሚተካ ነው ሲብሊንግስ። ከዛ ቀጥለው ደግሞ ዳውተር ኤንድ ሰን። ዳውተር አለች፣ ዳውተር ሴት ልጅ፣ ከዛ ደግሞ ሰን አለ ወንድ ልጅ። ዳውተር ኤንድ ሰን ሲሆኑ ደግሞ ምን ይባላል? ቺልድረን፣ ልጆች ማለት ነው። ቺልድረን ሁለቱን ተክቶ አንድ ቮካብላሪ ሲሆን ቺልድረን ይሆናል። ሶ ከዛ ቀጥለው ደግሞ ኒፊው ኤንድ ኒስ። ኒፊው አለ፣ ኒፊው ኤንድ ኒስ። ኒፊው ኤንድ ኒስ ሲሆን ደግሞ ሁለቱም የሚተካው ቮካብላሪ ምን ይባላል? ኒብሊንግስ ይባላል። ሁለት ቢ ነው እዚህ ጋር ኒብሊንግስ። ከዛ ቀጥሎ አንክል ኤንድ አንት ሲሆን ደግሞ ምን ይባላል? አንክል አጎት ነው፣ አንት አክስት ናት። አንክል ኤንድ አንት ሲሆን ደግሞ ምን ይባላል? ፒብሊንግስ ይባላል። እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ።